አደይ ዶክተር ምን ነው ችግር አለ እንዴ? አረ የለም አደይ መኪና ውስጥ ሆኜ እኮ ሳይሽ ሰላም ልበልሽ ብዬ ነው። እሺ ምን ነበር? ምን ፈልገህ ይመስሉኝ። ልሸኝሽ? አመሰግናለሁ ዶክተር። ዛሬ ግን እንዴት ነው ሆስፒታል ዝግ ነው እንዴ? አረ አይደለም አደይ ክፍት ነው። በተደጋጋሚ ተገናኘን ብዬ እኮ። አይ አደይ ዛሬ ደግሞ ሌሎች ዶክተሮች ተራ ለዛ ነው አይረፍት ነው። እሺ እና ልሸኝሽ? አይ ደርሻለሁ ያስፈልገው። አመሰግናለሁ። አረ ዩል ምን እየሆንክ ነው? ተረጋጋ እንጂ። ሰላም ክቡራትና ክቡራት ውድ የቻናላችን ተመልካቾች እንደምቆያችሁልን በተፈጠረብን አንዳንድ ምክንያቶች ምክንያት ሰሞኑን ለእናንተ ለተመልካቾቼ ይህን ድራማ ሪካፕ ሳላረቀርቼ ነበር በተከታታይ 5 ቀናትና ለዛ ይቅርታ እየጠየቅን ወደ ዛሬው የድራማ ክፍል እንመለሳለን። ውድ ቤተሰቦቼ የዛሬውን የሰራተኛውን አደይ ድራማ ክፍል እንዴት ተመለከታችሁት? ቆንጆ፣ አሪፍ፣ ምርጥ፣ ሳቢ እንደነበር አንጠራጠርም። እስቲ ውድ ቤተሰቦቼ ዶክተር አደይ ላይ ማንዣበቡ ተመችቷችኋል? ጆፊውን ጥሎባታል፣ በእርግጠኝነት አፍቅሯታል። እስቲ ውድ ቤተሰቦቼ በዚህ ነገር ምቾት የተነሳችሁ ቤተሰቦች ይህን ቪዲዮ ላይክ አድርጉ። አሹ አዲስ ተቀናቃኝ መጥቶበታል ማለት ነው። ወየው ጉዱ! አቤት ግን አደይ ምን ያህል የሰው ፍቅር ቢሰጣት ነው። ዶክተሩም የሀብታሙም ልጅ ሁሉም ሰው ነው የሚያፈቅራት። በጣም ነው የሚገርመው። ብቻ ግን አደይ በጣም ሳቢ ነች ማለት ነው። እስቲ ውድ ቤተሰቦቼ በዚህ ጉዳይ ላይ ምን ታስባላችሁ? አዲሱ ዶክተር አደይ ላይ ገፍቶ የሚሄድ ይመስላችኋል? አሹስ ይህን ነገር ቢያውቅ ምን ሊያደርገው ይችላል? በእርግጠኝነት ከነመኪናው ነው ከነደዳድሶ የሚጥለው። እስቲ ሀሳባችሁን ኮሜንት ላይ አስቀምጡልን። ለሊ እንደተመመች ይታወቃል። ግን ደግሞ ውድ ቤተሰቦቼ የለሊ መታመም በሕክምና ስህተት ወይም ደግሞ የሌላ ሰው ውጤት ተሰጥቷት ብቻ እንደዛ ነው እንዲሉ ነው የምንጠብቀው። ምክንያቱም ለሊ የዚህ ድራማ ምርጧ ተዋናይ ነች እና እሷን ማጣት አንፈልግም። እስቲ ውድ ቤተሰቦቼ ልክ እንደኔ ሁሉ ለሊን የምትወዷት ይህንን ቪዲዮ ላይክ አድርጉ። ዶክተር ባለቀ ሰዓት ላይ የገጨው ማንን ይሆን? ምን ታስባላችሁ? አደይን ይሆን እንዴ? ወይ ጉድ! ሌላ አደጋ አስከስቶባት እንዲሆን። ለነገሩ ዶክተሮች እኮ እንዲህ ናቸው። ፍቅር ሲይዛቸው አደጋ እያደረሱ ላክምሽ በማለት በዛው ነው ፍቅር የሚያስይዙት ይባላል። እስቲ ውድ ቤተሰቦቼ ይሄኛውስ ዶክተር እንደዚህ የሚያደርግ ይመስላችኋል? ነው ወይስ በአጋጣሚ አደይ ገብታበት አደይን ገጭቷት ይሆን? ወይንም ደግሞ በእርግጠኝነት ሌላ ሰው ነው የገጨው? ሰራተኛው አደይ ክፍል 165 ሲለቀቅ በዚህ በቻናላችን በኢትዮጵያ ሚዲያ ስለምንለቅላችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ መሆናችሁ እንዳትረሱ። እናመሰግናለን።